እንግዲህ ኮቪድ-19 ወይም ኮሮና ብለን የምንጠራው ፓንደሚክ የሆነ ወይም ወረርሽኝ ነው ማለት ነው። እንግዲህ የዛሬ 4 ዓመት ወይም 5 ዓመት አካባቢ የተፈጠረ ወይም ክስተት ነው ማለት ነው። ይህ እንግዲህ ፓንደሚክ ነው። ፓንደሚክ ማለት እንግዲህ ወረርሽኝ ነው ማለት ነው። ይህ ደግሞ ቫይረስ ነው ማለት ነው። ኮቪድ-19 በዋናነት እንግዲህ የሚመጣው ማለት ነው SARS-CoV-2 ቫይረስ በሚባል የቫይረስ ስትሬን የመጣ ነው ማለት ነው። ይህ እንግዲህ ለመጀመሪያ ጊዜ አይደንቲፋይ የተገኘው በሁዋን ቻይና ውስጥ ማለት ነው፣ ወይም ሁዋን ተብሎ በሚጠራ የቻይና ግዛት ውስጥ ነው ማለት ነው። እንግዲህ በዋናነት ትራንስሚሽን በምናይበት ጊዜ በድሮፕሌቶች ወይም በመተንፈሻ አካሎች አማካኝነት ወይም በድሮፕሌቶች ኖርማሊ የሚተላለፍ ነው ማለት ነው፣ ወይም በአየር የሚተላለፍ ነው ማለት ነው። እንግዲህ የትራንስሚሽን ሬቱን ካየን እጅግ በጣም ከፍተኛ ነው። እንግዲህ ብዙ ሰዎችን የቀጠፈ ነው ማለት ነው። ሲምፕተሙን ካየን እንግዲህ ፊቨር አለው ማለት ነው፣ ካፍ አለው፣ የመተንፈስ ከፍተኛ የሆነ ችግር መግጠም፣ እነዚህ እንግዲህ ሲምፕተም ናቸው ማለት ነው። ግሎባል ኢፌክቱ ምንድን ነው የሚለው በምናይበት ጊዜ እንግዲህ ሚሊዮን ኦፍ ሰዎች ወይም በሚሊዮን የሚቆጠሩ ሰዎች በዓለም አቀፍ ደረጃ የሞቱበት ነው ማለት ነው። እንደገና ደግሞ የሄልዝ ወይም የጤና ሁኔታ እጅግ በጣም የጎዳ ሂደት ነበረ። እንግዲህ ግሎባል ኢፌክቱ ይሄ ነው። በኢኮኖሚ ካየነ እንደዚሁ ከፍተኛ የሆነ የኢኮኖሚ ክስረት የደረሰበት ነው ማለት ነው። እንደ ዓለም ኤዱኬሽናል የሆነውን ኢፌክትን በምናይበት ጊዜ ዩኒቨርሲቲዎች፣ ትምህርት ቤቶች የተዘጉበት ክስተት ነበረ። እንደ ማህበረሰብ ካየነው ደግሞ ብዙ ነገሮች የተዘጋጉበት፣ ብዙ ኢንፍራስትራክቸሮች ወይም ብዙ ቤዚክ ኒዶችን ለማግኘት ከፍተኛ የሆነ ችግር የገጠመ ነበረ። ሳይንቲፊክ ሪስፖንሱን በምናይበት ጊዜ ከፍተኛ የሆነ ፈጣን የሆነ የቫክሲን ወይም የመድኃኒቶች ዝግጅት ነበረ። ለምሳሌ እንደ ፒፊዚር የሚባለው፣ ሞደርና የሚባለው እና ሌሎቹ ኢንቨንት ተደርጓል ማለት ነው። እንግዲህ ያኛውን መጀመሪያ በመውሰድ ኢሚዩን ሲስተም አክቲቭ በማድረግ የኮሮና ቫይረስን ወይም ኮሮና በሽታን የመከላከል ሂደት ነበረ ማለት ነው። ስለ ኮሮና ለማስታወስ